ያገሬ ልጆች እንዴት ናችሁልኝ? ዘንድሮ የ12ኛ ክፍል ፈተና የምትወስዱ የኢትዮጵያ ተማሪዎች በአጠቃላይ አንድ አዲስ ፕሮግራም ይዤላችሁ መጥቻለሁ። ቅዳሜ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ የፊዚክስ ኮርስን በቲክቶክ እና በዩቲዩብ ቻናል ላይ በመግባት በነፃ እንድትከታተሉ ጋብዛችኋለሁ። እንዲሁም ደግሞ ከሌሊቱ 8 ሰዓት እስከ ጠዋት 12 ሰዓት ደግሞ አዘጋጅቼ የምለቅላችሁ ፈተና እየሰራችሁ ከኔ ጋር እንድትቆዩ ጋብዛችኋለሁ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ማቴማቲክስ፣ ኬሚስትሪ፣ እንግሊሽ፣ ባዮሎጂ ይሄንን ትምህርት ለእናንተ ትቼላችኋለሁ። ቅዳሜ ግን ፊዚክስን ለኔ ለቲቸር ዳኒ ተውልኝ። ቅዳሜ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ ላስተምራችሁ ዝግጅቴን አጠናቂ እየጠበቅኳችሁ እገኛለሁ። ስለዚህም ከፊታችን በሚገኘው ቅዳሜ ጠዋት 12 ሰዓት ላይ ፊዚክስን ሀብለን ከስር መሰረቱ እንጀምራለን። ማታ 12 ሰዓት ላይ እንጨርሳለን። በአንድ ቀን ውስጥ ከቨር የምናደርገው 6 ዩኒቶችን ነው። በመሃል የሻይና የቡና ሰዓት ይኖረናል። ምሳ ምንበላበት፣ ቁርስ ምንበላበት ሰዓት ይኖረናል። ስለዚህ ቅዳሜ ጠዋት ከ12 ሰዓት እስከ ምሽቱ 12 ሰዓት ድረስ ከኔ ጋር ፊዚክስ እንማራለን፣ እንተኛለን። ሌሊት 8 ሰዓት ላይ ደግሞ በኦንላይን የምልክላችሁ ጥያቄ በመውሰድ ከሌሊቱ 8 ሰዓት እስከ ጠዋቱ 12 ሰዓት ደግሞ እነዛን ጥያቄዎች ሲሰሩ ታመሻላችሁ ማለት ነው። ስለዚህም የፊታችን ቅዳሜ እንገናኝ። እንደነገርኳችሁ ከሰኞ እስከ ሐሙስ ያለውን ጊዜ ለተቀሩት ትምህርቶች ተዋቸው። ፊዚክስ ምንም ጽንሰ ሐሳቡ ያላችሁ የሌላችሁ ልጆች ቅዳሜ ጠዋት 12 ሰዓት እንገናኝ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም